አንድ ሴት አትስገድ ይባላል በወር አበባ ጊዜ። ለምን ብለህ ጠይቅ እስቲ። አሁን ብዙ ሰው የሚነግር የሆነ ቆሻሻ ነገር አለ፣ ደም አለ፣ ነጃሳ ከሱ ጋር የሚገናኝ እኔ በፍጹም አይመስለኝም። እንደ በዲኑ እስላሚክ ሳይኮሎጂ ላይም በጣም ብዙ ነገር አይቻለሁ። ከእስልምና አንጻር ሩህን፣ ማይንድን፣ ቦዲን ስተዲ ታረጋለህና ታጠናለህና አንዲት ሴት በወር አበባ ጊዜ ከባድ የሆርሞን ፍላክቹዌሽን አላት። በጣም ከባድ። እሷም አታውቀውም ያንን ጦርነት። ሰውነቷም እንዴት ያንን ጦርነት ኦቨርካም ማድረግ እንዳለበት አታውቅም። በቃ ያ ሰዓት እኮ አላህ የራሱን ሀቅ ያነሳልሃል። እንግዲህ ሰላት ማለት ይኸውልህ ቁጭ ብሎ መስገድ ያልቻለ ሰው፣ ቆሞ መስገድ ያልቻለ ሰው ቁጭ ብሎ ይስገድ ነው። ቁጭ ብሎ መስገድ ያልቻለ ሰው ተኝቶ ይስገድ ነው። ተኝቶ መስገድ ያልቻለ ሰው በንያው ይስገድ ነው። የወር አበባ ላይ ያለች ሴት ለምን በንያው አትሰግድም? በቃ ደሊስት የሚባለው ፊዚካሊ ቢያማት በአቅሏ ለምን ማሰግደው? ከዛ በላይ ፈተና ውስጥ ነው ያለችው። ኤግዛክትሊ። በቃ አላህ ጠበበኛ አይደል እንዴ? ዲዛይነራችን እኮ ጀሊሉ ነው። እኛ ለዛ እኮ ነው ወንዶቹን ተውና ከወንዶቹ አምላክ ጋራ ተወዳጁ የሚባለው ለሴቶች አይደል እንዴ? ሐቂቃ ማለት ነው። ይሄን ምስኪን ባሪያ፣ ይሄ የሱም ባሪያ ራሱን በደንብ ማኔጅ ያላደረገ ሰው ተይና፣ እንደውም የሱ ማኔጅመንት እኮ እኛ እጅ ነበር ያለው እኮ። እኔ ገርመኛል እኮ እንደዚህ ሆኖ እኮ አንዲት ሴት ከራሷ አልፋ ዓለሙን እኮ ዩኒቨርሱን የመምራት ችሎታ እኮ አላት እኮ ውስጧ። ብዙ እናቶቻችን በዲንም ታውቃለህ እንግዲህ እስከ ጦር ሜዳ የነበሩበት አይደል እንዴ? ጦር ሜዳ እንዴት ሆኖ ነው ጦር ሜዳ ውስጥ 12 ቦታ ተወጋች ተብላ አንድ ትልቅ ሰሃቢት የምትጠራው የት ቤቷ ቁጭ ብላ እኮ አይደለም፣ ወጣ ተዋግታ እኮ ነው። ጂሃድ ላይ እኮ ነው ማዕ ረሱልላህ ሰለላሁ ዐለይሂ ወሰለም አይደል እንዴ? የቤቱን ጨርሰሽ ውጪውንም ትቺው ነበረ ነው። ግን ቅድሚያ ለነፍስሽ፣ ከዛ ከነፍስሽ ቀጥሎ ላሉ ሰዎች፣ ከዛ ቀጥሎ ከነፍስሽ ቀጥሎ ላሉ ሰዎች፣ ከዛ በኋላ ለዓለም ረሕመተን ሊልዓለሚን ነው። ለሁለቱም ነው እኮ ሶ አላህ እንኳን ሐቁን አንስቶላታል። እንዴት ነው አንተ ሐቋን ማንሳት የሚያቅት እንላችኋለን ወንዶች። በቃ ተዋት እስቲ። የሆኑ ሰዓቶች ላይ ተዋት። እርግዝና ጋና እቺ ሴት ይኸውልህ አሁን የወር አበባ ተብሎ ሲቆጠር ሰው የወር አበባ መጥቶ የወደቀበት ወይም የወረደበትን ቀን ነው ሰው የሚቆጥረው። እኛ እኮ ከወር አበባ በፊት 1 ሳምንት 2 ሳምንት እኮ ድግስ ላይ እኮ ነን። ተተረማምሰናል እኮ ተራራራራ ጮኸናል፣ ብዙ ብርጭቆ ሰብረናል፣ ብዙ ነገር ሆነናል እኮ። ያ ሰዓት እኮ አንተ የዚህ የፊጥራው ዓለሙ ሊደሩ የቤቱ አስተዳዳሪ እንኳን ይሄን ሌላ ልታነብ ይገባ ነበር። አሁን ወንዱ ስለ ሴት አያነብ፣ ሴቱ ስለ ወንድ አያነብ። ወንዱ የሴቶችን ዓለም አያቅ፣ ሴቷ የወንዶችን ዓለም አታቅ። ሁለታችንም በማናቃቸው ዓለሞቻችን ውስጥ እኮ መጓተት ሆነ አይደለም? ችግሩ እንደዛ ይመስለኛል። ብዙ ነገሩ እየተለያየን ያለ ነው። እሺ ሳምንት በፊት አመናቅሮ አሯሩጦ ብርጭቆ አሰብሮ አስጭሆ መጣ። ዛሬ ቀን ስንት ነው? ጥር ነው ታህሳስ ነው። ጥር ነው የካቲት ያለ ነው። የካቲት 4 ሊመጣ ከየካቲት ከዛኛው ወር ይቀጥል ከየካቲት መጋቢት ወደፊት ነው ወደ ኋላ ጥር አይደል? ጥር 20 ምናምን ጀምሮ እሷ ችግር ላይ ነው ያለችው። አታውቀውም። ሂድ ከዚህ ዝም በል ልትል ትችላለች። ገባህ? ውስጧ ራሷ ማታውቀው አብዮት እየተፋፋመባት ነው። ከዛ ጥር 4 መጣ። ጥር 4 በልና ከዛ 8 ቀን 7 ቀን 10 ቀን ወደፊት ሂድ። የህይወቱ 10 ቀን እኮ አለቀ። ከዛ ጥር ወላሂ ላዚም ሐቂቃ እኮ ነው የምነግርህ እኮ ወር በጣም። ከዛ በኋላ የሚቀጥለው 1 ሳምንት ደግሞ ይሄ ድግስ ቤት ሄደህ ታውቃለህ? ሰርግ ቤትና ያ ሁላ ወደ ቦታው ይመለሳል። ይሄን ሁላ ጉር ተሸክማ የምትሄድ ሴት እኮ ናት። ሴት ማለት እኮ ወላሂ ላዚም ፊጥራዋን ብታቅ ሌላ ዓለሙን ሁሉ ትታ ራሷን በራሷ ነበር የምትጠብቀው። ይሄ ሁሉ ማስተናገድ የሷ ስራ ነው። ከዛ ከወር ውስጥ ወይ 1 ሳምንት በቃ እሷ 1 ሳምንት ነው ያላት ከአንድ ወር ውስጥ ጤነኛ